ሰላም ሰላም እህት ወንድሞቼ እንዴት ናችሁ? ጓደኞቼ ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ አሪፍ ነው። እግዚአብሔር ይመስገን፣ ክብር ይስፋ ለመድኃኒዓለም አለው። አንድ ነገር ልል ነው የመጣሁት። እባካችሁ ወንድሞቼ እህቶቼ፣ ስደት የምትሄዱት በበረሃ እያረጋችሁ እባካችሁ እንደው ሀገራችሁ ላይ አርሳችሁ ጉልጉላችሁ ብሉ። እውነት ጥሬም ሆነ ምንም ሆነ በልታችሁ ኩንታልን ተሸክማችሁ የቀን ስራም ቆፍራችሁ ብትሰሩ ሀገራችሁ ላይ ነው። እባካችሁ አሁን የመለየ ድንበር ላይና ያየሁት በጣም ዘግናኝ፣ በጣም የሚዘገን ነው። እባካችሁ እባካችሁ ወንድም ያላችሁ እህቶች ያላችሁ ወደ ስደት ሲሄዱ ዝም ብላችሁ አትላኩ። እባካችሁ እባካችሁ እህት ወንድሞቼ ይቅርባችሁ። ስደት በጣም ነው የሚያስጠላ። በጣም እውነት በጣም በጠዋቱ በጣም ነው ያለቀስኩ ዛሬ። እባካችሁ እባካችሁ ስደትን ማረግን በበረሃ አትሄዱ። በባህር እያረጋችሁ የምትሄዱት እንደው ሀገራችሁ ምን ነው አረንጓዴ ነው። አርሳችሁ ብትበሉ ምን አለበት? የቀን ስራ ሰርተህ ብትኖር ወንድሜ እህቴም እንደዛው። ምን ሆናችሁ ነው? ፕሊዝ በእናታችሁ እንደው በጣም ነው እንደው ዛሬ በጣም ነው ልቤ የተጎዳ በእውነት እግዚአብሔርን። እዛ ላይ አይቻችሁ እንዳሸን እንደዛ ፈልተው። ኧረ ተው፣ የእናት አባቶቻችሁ ቤት እኮ አይደለም የሰው ሀገር። የሰው ሀገር እኮ እንደ ልብ አያረግም። የሰው ሀገር እኮ በጣም አንገት ነው የሚያስደፋ። እንኳን በበረሃ በቀጥታ መተሽ መከራ ነው። እንኳን አይደለም እንደዚህ እንደ ሌባ እንደ ጠፍታችሁ እንደ ሌባ እንደ ምናምን ነው እንደ ገዳይ ነው የምትታዩትና እባካችሁ በትክክልም ተመቶ ራሱ አንገት እንዲዝቅ ብሎ ተሰርቶ ነው የሚገኘው። እባካችሁ እባካችሁ ይቅርባችሁ። በበረሃ እህት ወንድሞቼ እባካችሁ ፕሊስ፣ እባካችሁ ስደት ይቅር። እባካችሁ የኛንም ልብ አታድሙ። እነዚህ እናንተን እያየን እኛም ለምን እንቆስላለን? ኧረ እባካችሁ ተው ተው፣ ተለመኑ ይቅር። ተው፣ በጣም ነው የሚያሳዝነው እውነት። እንደዛ ሆነው አሁን እንዴት ነው አሁን መግቢያቸው ምን ላይ ነው? በቃ እኔ የምለው እንደዚህ እኮ እንደፈለክ መናገር እንደፈለክ መራመድ እንደፈለክ እንትን ማለት እኮ አችልም። የሰው ሀገር ነው። ኧረ እንደው ቢቀርባችሁ ስደት ምን ነው በበረሃ ምን ነው ቢቀርባችሁ በእግር ጉዞ እህት ወንድሞቼ ባካችሁ። ኧረ ተው። በዚህም በሳውዲም ያላችሁት ወንድሞቻችሁ ኑ በበረሃ እያላችሁ አትክፈሉ። ተው፣ ለሰቆቃ አታድርጓቸው። እንዴ ኧረ እባካችሁ ሀገራችሁ ምን ሆኖ ነው? ስሩ። ጎንበስ ብላችሁ ዝቅ ብላችሁ ቆሻችሁ ስሩ። እኔ እውነት በጣም ነው የተሰማኝ ዛሬ። እውነት ልገባም አልፈለኩም። በጣም ተሰምቶኝ ነው። እህት ወንድሞቼ ባካችሁ፣ ቤተሰብ ያላችሁ ደግሞ እህት ወንድሞቼን አትላኩ። ተዋቸው፣ ስሩ። ሀገራችሁ ላይ ደፋ ቀና ብላችሁ እናት አባትም መቆጣት አለባችሁ። እውነት በጣም ነው የሚያስቀይም የሰው ሀገር። እንደዚህ ውሃ ያገኙ ምግብ ያገኙ እንግዲህ መንገድ ላይ እንደዛ ፈሰው እንዳሸ ከባድ ነው። ተው ወገኖቼ ተው። እንደ ሞታችሁ አትለቁ። ለምን? በጣም ነው የሚያሳዝን በእውነት። እኔ በጣም ከፍቶኝ ነው የመጣሁት። እውነት ልመጣም አልፈለኩም ነበር እና ባካችሁ ፕሊዝ። እውነት ልብ ይሰብራል። ተው፣ ሀገራችን ላይ እኮ ከተሰራ ብዙ ነገር ይገኛል። ዝቅ ብለን ከሰራን አለ እኮ ስራ። እንዴ ለምን? ገበሬም የገበሬ ልጆች አላችሁ። ዝቅ ብላችሁ አርሳችሁ ጎልጉላችሁ ቆፍራችሁ እንዴ ኧረ በጣም ኧረ በስመ አብ ያማል። እውነት ያማል፣ በጣም ያማል። ዛሬ ያየሁት በጣም ነው የዘገነነኝ። መፈጠሬንም ነው የጠላሁት። የሰው ሀገር እኮ እውነት ከባድ ነው። እህቶቼ ወንድሞቼ ባካችሁ ተመለሱ። ወደ ራሳችሁ እውነት ወደ ራሳችሁ ሁኑ።
የሆነ ነገር እንኳን ብንናገር ተሰሚ አይደለንም እኛ። እዚህ መጥተው በበረሃ አቋርጦ መጥተው በባህር መጥተው ሰው መጋደል፣ መደባደብ፣ ማቁሰል፣ ሰው ነፍስ ማጥፋት ደግሞ እንደገና ደግሞ እሺ አንዳንዱ እርግጥ የቸገረው አለ ቸግሮት በስነ ስርዓት አንገቱን ደፍቶ የሚሰራ ሞልቷል። እህት ወንድሞች ሞልቷል አሉ ማቃቸው ማለት ነው። አንገታቸውን ደፍተው ዝቅ ብለው የሚሰሩ አሉ። ግን ደግሞ